የገድልህ መጽሐፍ በተነበበበት ውሃ የተጠመቀውን የ80 ዓመት ኃጢአቱን ይቅር እለዋለሁ፣ ከሕመሙም እፈውሰዋለሁ። መጽሐፈ ገድልህ ቅዱስ ስዕልህ ቤተ ክርስቲያንህ ካለበት ቦታ አጋንንት የ80 ቀን መንገድ ያህል ይርቃሉ። ስምህን የጠራውን መታሰቢያህን ያደረገውን በስምህ ከተደረገው መታሰቢያ የቀመሰውን ቤተ ክርስቲያን በስምህ ያነጸውን ቤተ ክርስቲያንህን የተሳለመውን በቤተ ክርስቲያንህ የተቀበረውን በበዓልህ ቀን ማህሌት የቆመውን ዜና ገድልህን የሰማውን እስከ 55 ትውልድ ድረስ እምርልሃለሁ። 7 ዓመት ከመንፈቅ የዘነበውን የዝናብ ነጠብጣብ የሚያክል ፍጹም ጸጋንና ክብርን እሰጠዋለሁ ብሎ ጌታችን ታላቅ ቃል ኪዳንን የሰጠው ወዳጆቹ የሆኑ ሰዎች ባረፉ ጊዜ ነፍሳቸውን በወርቅ መርከቡ ጭኖ ባህረ እሳትን አሻግሮ በቃል ኪዳኑ ወደ ገነት የሚያስገባቸው ከሕፃንነቱ ጀምሮ በበረሃ ያደገ ጌታችንን ለማጥመቅ ከእናቱ ማኅፀን የተመረጠ ነቢየ ልዑል ርዕሰ ቅዱሳን መጥምቀ መለኮት ቅዱስ ዮሐንስ ዛሬ ሚያዝያ 15 ቀን በሄሮድስ ሰይፍ የተቆረጠች ራሱ ለ15 ዓመታት አስተምራ ያረፈችበትና ከመድኃኒታችን ቃል ኪዳን የተቀበለበት ዓመታዊ የመታሰቢያ በዓሉ ነው። ለእግዚአብሔር ምስጋና ይሁን። እኛንም በርዕሰ ቅዱሳን መጥምቀ መለኮት ቅዱስ ዮሐንስ ጸሎት ይማረን፣ ይቆየን።